ጠዋት በትክክል 4:45 ላይ በከተማው ውስጥ ካሉ እጅግ ዘመናዊ የመኪና ማሳያ ክፍሎች አንዱ በሆነው በኢምፔሪያል ሞተርስ ደጃፍ አንድ አዛውንት ቀስ እያሉ ደረሱ። ነጭ ኩታና ፒጃማ ለብሰዋል። በትከሻቸው ላይ የቆየ የጨርቅ ከረጢት አንግተዋል። በዓይኖቻቸው ውስጥ ደግሞ ሰላም ይታያል። በሾውሩሙ የመስታወት ግድግዳዎች ጀርባ የሚያብለጨልጩ አዳዲስ መኪናዎች BMW፣ አውዲ፣ መርሴዲስ በመቶ ሚሊዮኖች የሚቆጠር ዋጋ ያላቸው ይታያሉ። አዛውንቱ ወደ ውስጥ ሲገቡ ጥበቃው ወዲያው መንገዳቸውን ዘጋው። አባባ እዚህ ምን ሊያደርጉ መጡ? ውጭ መኪና ማቆያ ላይ ይቀመጡ፣ ወደ ውስጥ ደንበኞች ብቻ ናቸው የሚገቡት አላቸው። አዛውንቱም ፈገግ ብለው ልጄ እኔም ደንበኛ እኮ ነኝ፣ ውስጥ ስራ አስኪያጁን ማግኘት እፈልጋለሁ፣ መኪና ላይም ጭምር ነው አሉ። ጥበቃው ከጎኑ ለነበረው ሌላ ጥበቃ እየሳቀ ሰማህ፣ አባባ መኪና ሊገዙ መጥተዋል፣ የትኛውን ነው? የብስክሌት ሞዴሏን አለው። ሁለቱም ሳቁ። አዛውንቱ ምንም አላለም። ዝም ብለው ፈገግታቸውን እንደጠበቁ ልጄ ብትስቅም ባትስቅም እኔ ግን ወደ ውስጥ ገባለሁ አሉ። ሰላም ውድ ተመልካቾቻችን፣ የዚህን አዛውንት መጨረሻ ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው በመመልከት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንድትከተሉት እንጠይቃለን። በዛው ቅጽበት ምንድነው እዚህ ውጭ የሚደረገው ጫጫታ የሚል ጠንከር ያለ ድምጽ ተሰማ። ድምጹ የሾውሩሙ ከፍተኛ የሽያጭ ባለሙያ የክሪቲካ ሲንግ ነበር። ረጅም ተረከዝ ጫማ አድርጋ ጥቁር ሱፍ ለብሳና ታብሌት ይዛ መጣች። አዛውንቱን ከእግር እስከ ራሳቸው ካየቻቸው በኋላ አባባ ይሄ ሾውሩም መኪና ነው የሚሸጠው እንጂ ሻይ አይደለም፣ ምናልባት ቦታ ተሳስተው የመጡ ይመስለኛል በማለት አሾፈችባቸው። አዛውንቱ በትህትና አይደለም ልጄ፣ ትክክለኛ ቦታ ነው የመጣሁት፣ እዚህ ያለውን እጅግ ውድ መኪና ማየት እፈልጋለሁ አሉ። ክሪቲካ ሳቋን መቆጣጠር አልቻለችም። ኦ በእውነቱ እኛ ጋር ያለው ውድ መኪና ኦሬስ X9 ነው፣ ዋጋው ደግሞ 35 ሚሊዮን ነው። በካሽ ነው የሚከፍሉት ወይስ በቼክ ብላ ጠየቀቻቸው። አዛውንቱም ስለ ክፍያው አትጨነቂ፣ መጀመሪያ መኪናውን አሳዩኝ አሉ። ክሪቲካ አብሯት ለሚሰራው ቪክራም ቪአይፒ ደንበኛችን መኪናውን ማየት ይፈልጋሉና ጨርቁን አንሳው አለችው። ቪክራም እየሳቀ ማዳም ቀልድ ነው እንዴ? ይህ ሰውዬ እኮ ከጎዳና ነው የመጣው የሚመስለው አለ። ክሪቲካም አዎ ግን ትንሽ ጊዜ ብናሳልፍባቸው ምን ችግር አለው አለች። ሁለቱም እየሳቁ ወደ መኪናው ሄደው ጨርቁን አነሱ። መኪናው በብርሃን አብለጨለጨ። አዛውንቱ መኪናውን በትኩረት ካዩ በኋላ የሞተሩን ድምጽ መስማት ፈልጋለሁ አሉ። ቪክራም ተናዶ አባባ ይሄ እኮ ተራ መኪና አይደለም፣ ውስጥ መቀመጥም ክልክል ነው፣ ይሄ ለማሳያ ብቻ የተቀመጠ ነው አላቸው። አዛውንቱም ባለቤቱን ጥራልኝ፣ እሱ ይረዳኛል አሉ። ክሪቲካ እየተበሳጨች ስልክ አንስታ ሰር አንድ አዛውንት መጥተው ኦሬስ X9 መግዛት ፈልጋለሁ እያሉ ነው፣ ምናልባት እየቀለዱ ይሆናል አለች። ከስልኩ ሌላኛው ወገን ይቀልዱ፣ ትንሽ ቆይተው ራሳቸው ይሄዳሉ የሚል ድምጽ ተሰማ። ድምጹ የሾውሩሙ ዋና ስራ አስኪያጅ አቢሼክ መህራ ነበር። ሰዎችን በልብሳቸው ብቻ የሚመዝን ትዕቢተኛ ሰው። ክሪቲካ ስልኩን ዘግታ ስራ አስኪያጁ ስራ ላይ ናቸው፣ በሌላ ቀን ይምጡ አለቻቸው። አዛውንቱ ዛሬውኑ ማግኘት አለብኝ፣ አስፈላጊ ጉዳይ ነው አሉ። ቪክራም እየሳቀ አስፈላጊው ጉዳይ እርሶ ከዚህ መሄደው ነው አባባ፣ ውጭ ውሃ አለ ይጠጡ ብሎ ሁለቱም ወደ ውስጥ ገቡ። አዛውንቱ ለጥቂት ጊዜ ቆመው አቅራቢያቸው በነበረው ወንበር ላይ ተቀመጡ። ከጥቂት ቆይታ በኋላ የ25 ዓመት ወጣት ወደ እርሳቸው መጣ። ስሙ ረቪ ቲዋሪ ይባላል። አዲስ የሽያጭ ሰራተኛ ነው። ረቪ አባባ ለምንድነው ሁሉም የሚጮሁበት? የሚፈልጉት ነገር አለ ብሎ ጠየቀ። አዛውንቱ ፈገግ ብለው ልጄ ስራ አስኪያጁን ብቻ ማግኘት ነው የምፈልገው አሉት። ረቪም እሺ ሞክራለሁ ብሎ ወደ ስራ አስኪያጁ ቢሮ ሮጠ። ሰር ውጭ አንድ አዛውንት መኪና መግዛት ፈልጋለሁ እያሉ ነው አለው። አቢሼክ አይኖቹን ቀና አድርጎ ረቪ አንተ አዲስ ነህ፣ እዚህ በየወሩ እንደዚህ አይነት 100 ሰዎች ይመጣሉ። ስራህ እውነተኛ ደንበኛን መለየት ነው። አሁን ሄድና አስወጣቸው አለው። ረቪ ያመነታ ግን ሰር እሳቸው በእውነቱ ሲል አቢሼክ ንግግሩን አቋረጠው። በቃ ተከራከር፣ ስራህን ስራ። ረቪ ወደ ውጭ ወጣ። አዛውንቱ አሁንም በዝምታ ተቀምጠዋል። ቀስ ብሎም አባባ ስራ አስኪያጁ አሁን ስራ ላይ ስለሆኑ በሌላ ጊዜ ይምጡ ብለዋል አላቸው። አዛውንቱም ራሳቸውን በመነቅነቅ እሺ ልጄ፣ ትክክለኛው ጊዜ ሲመጣ መገናኘታችን አይቀርም አሉ። ረቪም በመገረም ስምዎ ማን ነው ብሎ ጠየቀ። አዛውንቱም ስሜን የምታውቅበት ጊዜ ገና ነው ልጄ አሉት። ይህንን ብለው ከከረጢታቸው ውስጥ አንድ የታሸገ ወረቀት አወጡ።
ለረቪም ይህንን ለስራ አስኪያጁ ስጠው ግን ብቻውን ሲሆን አሉት። ረቪም ተቀበለ። አዛውንቱ መልሱ እዛ ውስጥ ይገኛል ብቻ ስጠው አሉት። ረቪ ምንም አልገባውም። ነገር ግን ወደ አዛውንቱ አይኖች ሲመለከት አንድ ትልቅ ሚስጥር እንዳለ ተሰማው። ረቪ ወረቀቱን ኪሱ ውስጥ ከተተ። ከግማሽ ሰዓት በኋላ ሾሩሙ ትንሽ ረገብ ሲል ረቪ ወደ አቢሼክ ቢሮ ገባ። እነዚህ አዛውንት ይህንን ወረቀት ለእርሶ እንድሰጥ አዘውኛል፣ ብቻውን ሲሆኑ እንዲሰጡኝ ብለዋል አለው። አቢሼክ እየሳቀ ምንድነው የእርዳታ መጠየቂያ ብሎ ኢንቨሎፑን ወይም ወረቀቱን ከፈተው። ውስጥ የነበረው ነጭ ወረቀት ላይ እንዲህ የሚል ጽሑፍ ሰፍሮ ነበር። ክቡር አቶ አቢሼክ መህራ፣ ዛሬ ባሳዩት ባህሪ ብዙ ነገር ተረድቻለሁ። ነገ ጠዋት 4 ሰዓት ላይ በኦሪየስ ግሩፕ ዋና መስሪያ ቤት እንገናኛለን። እዛም የኢምፔሪያል ሞተርስ የወደፊት እጣ ፈንታ በማን እጅ እንደሚሆን ይወሰናል። ኤስ ሻካዋት የሚል ነበር። የአቢሼክ ፊት ወዲያውኑ ተለወጠ። ኤስ ሻካዋት በድንገት ትዝ አለው። ኦሪየስ ግሩፕ ማለት ይህ ሾሩም በውክልና የሚሰራበት ትልቅ ኩባንያ ሲሆን ኤስ ሻካዋት ደግሞ የኩባንያው መስራችና ዳይሬክተር ናቸው። አቢሼክ በድንጋጤ ስልኩን አንስቶ ክሪቲካን ወዲያው ወደ ቢሮ ጠራት። ክሪቲካ ገባች። አቢሼክም ወረቀቱን አሳያት። ክሪቲካም ስታነበው ደነገጠች። ሰር ማለት እሳቸው የኛ አለቃ? አቢሼክም ጠረጴዛውን መታው። አዎ የኩባንያችን ባለቤት ናቸው። እኛ ደግሞ ውጭ አውጥተን አስቀመጥናቸው። ክሪቲካ በረገገ ድምፅ አሁን ምን እናደርጋለን አለች። አቢሼክ ትንፋሹን ሰብስቦ ነገ ሲመጡ ይቅርታ እንጠይቃቸዋለን። ትንሽ የትወና ስራና ማባበል ካደረግን ሁሉም ይስተካከላል አለ። በዚህ መሃል ረቪ በሩ ላይ ሆኖ ሁሉንም ይሰማ ነበር። በጣም ተናደደ። ትላንትም ስህተት ሰሩ፣ ዛሬም በውሸት ሊሸፍኑት ይሞክራሉ ብሎ አሰበ። በዛች ምሽት ረቪ ወደ ቤቱ አልሄደም። ኮምፒውተሩን ከፍቶ ለኦሪየስ ግሩፕ የቦርድ አባላት እንዲህ የሚል ኢሜል ላከ። ርዕስ አቶ ኤስ ሻካዋት በኢምፔሪያል ሞተርስ ያጋጠማቸው ጉዳይ። ክቡራትና ክቡራን፣ ዛሬ እርሳቸውን አቶ ሻካዋት ብለው የገለጹ አዛውንት መጥተው ነበር። የሾውሩሙ ሰራተኞች ግን ያልተገባ ባህሪ አሳይተዋቸዋል። ሊያስወጧቸውም ሞክረዋል። እውነቱን እንድታውቁት ብዬ ነው ይህንን የሚጽፈው የሚል መልእክት ላከላቸው። በማግስቱ ጠዋት 4 ሰዓት ላይ አዛውንቱ እንደገና መጡ። ግን በዚህ ጊዜ ብቻቸውን አልነበረም። 4 ጥቁር መኪኖች ከኋላቸው ቆሙ። ጥቁር ሱፍ የለበሱ ባለስልጣናት ወረዱ። ክሪቲካና ቪክራም ደነገጡ። የአቢሼክ መህራን ከንፈር ደረቀ። አዛውንቱ በቀጥታ ወደ ውስጥ ገብተው አቶ አቢሼክ መህራ የት ነው ያለው አሉ። ድምጻቸው አሁን ትዕዛዝ የሚሰጥ ነበር። አቢሼክ በውሸት ፈገግታ ከቢሮው ወጣ። ጤና ይስጥልኝ ሰር፣ ትናንት የሆነው ነገር አለመግባባት ነበር። ሻካዋት እጃቸውን አነሱና አስቆሙት። ስህተቱ የሰራተኞቹ ብቻ አይደለም መህራ፣ ስህተቱ ያንተም ስብዕና ነው አሉት። ሻካዋት ወደፊት ቀረቡ። ይህ ሾውሩም እኔ ከ20 ዓመት በፊት የጀመርኩት ነው። ደንበኛ በማንኛውም ሁኔታ ይመጣል፣ ክብር ማግኘት አለበት የሚል ህልም ነበረን። አሁን ግን እዚህ ትዕቢት ብቻ ነው የሚሸጠው አሉ። አቢሼክ እየተንቀጠቀጠ ሰር እባክዎ እድል ይስጡኝ አለ። ሻካዋትም መጥፎ ቀናት ሰዎችን ለመለየት ይረዳሉ። እኔም ትላንት ማንነትህን አውቄያለሁ አሉ። አብራቸው የመጣው ባለስልጣናት ፋይል አስቀመጠ። ሰር የትናንቱን የሲሲቲቪ ምስል አይተናል፣ ሁሉም ተመዝግቧል አለ። ሻካዋትም ቪዲዮውን አይቻለሁ፣ ስትስቁባቸውና ስታሾፉባቸው ነበር። ይሄ ነው የኩባንያችን መርህ አሉ። ሻካዋት በሩቅ የነበረውን ረቪን ጠሩት። ና ልጄ። ረቪ ቀስ ብሎ መጣ። ሻካዋት ፈገግ ብለው ይሄ ልጅ ነው እውነትን ያስተዋወቀኝ፣ ክብሬን ለመሸፈን ሳይሆን እውነቱን ለመናገር የደፈረ አሉ። ሁሉም ሰራተኞች ደነገጡ። ሻካዋት አቢሼክን አዩትና ታውቃለህ፣ በዚህ ሾውሩም ውስጥ እጅግ ዝቅተኛ ቦታ ያለው ሰው ከሁላችሁም የላቀ ሆኖ ተገኝቷል አሉ። ከዚያም ፋይሉን ከፈቱ። ከዛሬ ጀምሮ የኢምፔሪያል ሞተርስ አስተዳደር ተለውጧል። አቶ አቢሼክ መህራ ከሥራ ታግደሃል አሉት። ነገር ግን ስራህ አላበቃም አሉት ሻካዋት በረጋ ድምፅ። አሁን እውነተኛ ስራ ምን እንደሆነ መረዳት አለብህ። ለሚቀጥሉት 6 ወራት በመኪና ጥገና ክፍል ውስጥ ትሰራለህ፣ መኪናዎችንም ታጸዳለህ፣ ለደንበኞች ሻይ ታቀርባለህ። እውነተኛ ክብር ምን እንደሆነ እዛ ትማራለህ። ከዚያም ወደ ረቪ ዞረው ረቪ፣ አንተ ለእውነትህ ዋጋ አግኝተሃል። ከዛሬ ጀምሮ የዚህ ሾውሩም ረዳት ስራ አስኪያጅ ነህ አሉት። ረቪም ደነገጠ። ጌታዬ፣ እኔ እኮ አዲስ ነኝ አለ። ሻካዋት ፈገግ ብለው ግን አንተ የዚህ ማንም የሌለው ነገር አለ፣ ሰብአዊነት አሉት። በመጨረሻም አቢሼክን አዩት። አስታውስ መህራ፣ የኩባንያ ዋጋ በመኪናዎች ሳይሆን እነዛን መኪኖች በክብር የሚነኩ እጆች ውስጥ ነው አሉት። 3 ሳምንታት አለፉ።
ረቪ አሁን ረዳት ስራ አስኪያጅ ነው። አንድ ቀን ረቪ ወደ ዋናው መስሪያ ቤት ተጠራ። አቶ ሻካዋት እዛ ነበሩ። እንዲህም አሉ፣ በየሳምንቱ ሪፖርት ይደርሰኛል። ከስምህ ጎን ሁልጊዜም የሚጻፈው አንድ ቃል ነው፣ እውነት አሉት። ሻካዋ በወንበራቸው ላይ ተደግፈው፣ ረቪ እኔ አሁን ጡረታ ለመውጣት ወስኛለሁ። እያንዳንዱ ሞተር አንድ ቀን መቆም አለበት ልጄ። ይህ የኦሬስ ፋውንዴሽን ፋይል ነው። በዚህ በጎ አድራጎት ድርጅት ውስጥ በኃላፊነት እንድትሰራ ፈልጋለሁ አሉት። ረቪ አይኖቹ በእንባ ተሞሉ። ቃል እገባለሁ ሰር፣ ለእውነት አልደራደርም አለ። አቢሼክ አሁን በጥገና ክፍል ውስጥ መኪናዎችን እየወለወለ ነበር። ረቪ ወደዛ ሄዶ አቢሼክ ሰር አለው። አቢሼክ ደነገጠ። ከሳምንታት በኋላ ሰር ያለውን ሰው በማግኘቱ ረቪ ያኔ እውነቱን ባትናገር ኖሮ ስህተቴን አላይም ነበር። አንተ አልጣልከኝም፣ ይልቁንም ቀሰቀስከኝ አለው። በዛች ምሽት ረቪ ሲወጣ የአቶ ሻካዋት መኪና ቆማ ነበር። ከላይ አንድ ደብዳቤ ነበረበት። እንዲህ ይላል፣ ዓለም አንተን ማወቅ ስትጀምርም ቢሆን ማንም በማያውቅህ ጊዜ የነበርከውን ማንነትህን ጠብቅ። ረቪም ፈገግ አለና ወደ ሰማይ ተመለከተ። ከዋክብትም የእውነት ጉዞ መቼም አይቆምም የሚሉ ይመስሉ ነበር። የዛሬው ታሪካችን በዚሁ አለቀ። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል እንጠይቃለን።